ስለ እኔ ኢትዮጵያዊ ነኝ፣ የኦርቶዶክስ እምነት ነኝ። ከዚህ መጽሐፍ ቅዱስ ነው አይደለም ማለት ነው። መጽሐፍ ቅዱስ የአረብ ክርስቲያኖች አምላክን አላህ ብለው እንደሚጠሩ ላሳይሽ። እሺ አሁን ስለዚህ እኛን ተውክና አረቦች ጋር ሄድክ ማለት ነው። ስለዚህ እኛ መጽሐፍ ቅዱስ ላይ አይልም አረቦች ጋር ይላል ማለት ነው አይደል? መጽሐፍ ቅዱስ ነው ማውጣልሽ፣ እዛም ሸቂቱ መጽሐፍ ቅዱስ ነው ማውጣልሽ። ኢትዮጵያ ለምን አንተ የኦርቶዶክስ መጽሐፍ ቅዱስን የኛን አትወጣ? መጽሐፍ ቅዱስ ነው ማውጣልሽ። በቃ መልካም ኦኬ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ተመልከት። سفر التكوين ኦሪት ዘፍጥረት التكوين በበለህ እዚህ ወይስ ችግር የለም እኔ አጣልሻለሁ። ኦኬ የአረበኛ መጽሐፍ ቅዱስ አለሽ ልታነብልን ነው እሱም ወዳጅ አሁን እኮ አረበኛን መደበቂያ ማድረግ ይሆንባል ብዬ አስባለሁ። ምክንያቱም አንተ አማርኛ ትችላለህ፣ እንግሊዝኛ ትችላለህ። እኔ ደግሞ ይሄንን የያዝኩትን ከመጽሐፍ ቅዱስ ብታወጣለኝ ነው እያልኩኝ ያለሁት። አይ ቲንክ አማርኛ ክሊር ነው። ምክንያቱም ባለፈውም ተደነቋቁረን ወረድን። ለምን በስነ ስርዓት አትመልስም? የአረብ ክርስቲያን አለ ወይ ስልሽ አዎ አሉ። በይሩት ክርስቲያን አለ። ስለ ኢትዮጵያ ኦርቶዶክስ ጠይቀኝ። በቃ ስለ ኢትዮጵያ ኦርቶዶክስ፣ ምክንያቱም ሰው በሚያውቀው ነው አንተን የሚለው እሱ። እኔ ስለማውቀው ይሄንን ስለሆነ በዚህ ጠይቅ። ጤነኛ አይደለችም። በጣም ግልጽ ነገር እኮ ነው እያወራሁኝ ያለሁት። የአረብ ክርስቲያን አለ ወይ ያልኩሽ አዎ አሉ አልሽ። ለምሳሌ ጠቀስሽልኝ በግብጽ ላይ ያልሽ። አይ ክርስቲያንነታቸውን ከካድሽ እኔ ኢትዮጵያ ብቻ ነው ክርስቲያን ያለው ካልሽ፣ እሺ ዛኔ በአማርኛ ብቻ ሳይሻለን ሌላ አትችልም። አሁን አትሸፋፍን። አሁን እሱ ይሄ ይጠቅምሻል ማስረጃ። አይ ኖ ባለፈውን በስራ ስጠይቅ ሸፋፍነ አስወረድከኝ። ስለምን በሸፋፍን ነው የምታወሩ? ራስን ለምን ታደነቁሪያለሽ? የምሬ ነው። የአረብ ክርስቲያን እንዳለ አመነች። ገብታችኋል አይደለ? ስለዚህ ያንን የአረቦችን መጽሐፍ የራስን ከኦሪት ዘፍጥረት እስከ ራዕይ ድረስ የሚጠቀሙበት መጽሐፍ አላቸው። በአማርኛ አይደለም የሚያነቡት እነሱ፣ አረበኛ ነው። አምላክን እዚያ ላይ ማን ብለው ነው የሚጠሩት ከተባለ አላህ ብለው ነው የሚጠሩት። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊልበድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ብለው ነው እነዚህ ሰዎች የሚያነቡት። ገብቶሻል አይደለ? ስለዚህ መጽሐፋቸውን ላሳይሽ አምላክን ማን ብለው እንደሚጠሩ። ስልክ ላምጣና ላሳይሽ ከፍቼ መጽሐፋቸው እዚህ ጋር ኮሜንታተሮች በነገራችን ላይ ከኔጌቲቭ ሀሳብ ብትወጡ ደስ ይለኛል። መጽሐፍ ኖ ሰው በስርዓት ሲያወራ በስርዓት ማውራት ብትለምዱ መልካም ነው ብዬ አስባለሁ እንጂ መጽሐፍ ቅዱስ የእግዚአብሔር ቃል ለውን ለምን ታፍሪያለሽ ነው። ለምሳሌ እኔ አማርኛ ነው የማነበው፣ አረበኛም እንትንም እንግሊዘኛም ስለማስችል አማርኛ ነው የማነበው። ሰው ጠየቁኝ ደግሞ መጠየቅ ወንጀል ነው ካላችሁ ደግሞ እንትን ነው። አይ ሰው ሀቢበቴ ዝም በያቸው፣ እነሱን ዝም በያቸው፣ አትከታታያቸው ኮሜንቶች ማለት ነው። እሁሱ ጋር ሻሃዳ የያዛችሁ ልጆች ለዛሃራ ጽፋችሁላት ያልመለሰችላችሁ ሚሴ ስለሚበዛባት ስለሆነ ለእኔ ጻፉልኝ። እሺ እኔ ያስገባችኋለሁ። አንድ ነው ግሩፑ ማለት ነው። ሌላው ደግሞ ንጽጽር መማር የምትፈልጉ 18ኛ ዙር ምዝገባ ጀምረናል። ንጽጽር ብቻ ብላችሁ ጻፉልኝ በውስጥ ከዛ ትገባላችሁ ማለት ነው። 18ኛ ዙር ምዝገባ ተጀምሯል፣ እንዳመልጣችሁ። ጨርሻለሁ እና ሀቢበት ሁሱ ያውጣልሽ። ኮሜንቶችን ዝም ባያቸው። እሺ ብንትዬ አመሰግናለሁ። እግዚአብሔር ያክብር። እሺ ቄራጠልሽ
ንጽጽር ለመማር መስፈርቱ ሙስሊም መሆን ብቻ ነው። ከዛም በኋላ እዛ የሆነ ጽሁፍ አለ በቴሌግራም ይላክላችኋል። ያንን አንብባችሁ መስፈርቱን ትቀጥላላችሁ ማለት ነው። መሐፈዝ አለብን ወይ ቁርአን ምናምን እያላችሁ በዛ ውስጥ እንትን አትበሉ። እሺ ያው እና ይታያቸዋል ልጆች። መጀመሪያ አማርኛውን ላሳየሽ። ለምሳሌ እዚህ ጋር ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ይላል አይደል? ሙሉ ሚዩትሽ ናንሽ ሙሉ ሚዩትሽ ናንሽ። አይሰማሽም? ይሰማኛል። ሶሪ ምን ይላል እዚህ ጋር? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል አይደል? አማርኛ መጽሐፍ ቅዱስ ይዣለሁኝ። በጣም ጥሩ። አሁን ይሄንን አረብ ክርስቲያኖች አሉ፣ ገብቶሻል አይደለ? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የአምላካቸው ስም ማን ተብሎ እንደሚሉት ወደ አረበኛ ብቻ ልቀይርልሽ እዚሁ ጋር እያለ አሁን አንተ ለምን አማርኛ እያወራህ ለምንድን ነው በአረበኛ የምትደበቀው? እሱ በአማርኛ ነው እያወራህ ያለው። እኔ አረበኛ አልችልማ። እኔ ውሰውን አንተ በአረበኛ ብታነብ ግን ስለማዳምጪ ተመልከች። ያው እንደዚህ ነው። ዘፍጥረት 1 ምን ይላል? ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይታያቸዋል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የአረብ ክርስቲያኖች እንዳሉ አምናለሁ ብላችኋል፣ ሁላችሁም ታውቃላችሁ። አያቸዋል። ምን ይላል? አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። ያው አላህ ብሎ ነው ያስቀምጠው። ስለዚህ አላህ የሚለው የአምላክ ስም እንደሆነ የአረብ ክርስቲያኖች የሚያምኑበት ነው። በማስረጃ በመጽሐፍ ያሳየኛል። ያው እነዚህ የአረብ ክርስቲያኖች መጽሐፍ ቅዱሳቸውን ሲያነቡ ጊዜ አምላክን አላህ ብለው ነው የሚጠሩት። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። አይሽም? ይሄ እሱን ተረዳሁን በል። አሁን ምንድን ነው የምንረዳህ? የአረቦች ክርስቲያኖች አላህ ብለው ነው የሚያመልኩት። ስለዚህ እኛ መጽሐፍ ቅዱስ ስለዚህ ከእኛ መጽሐፍ ቅዱስ ውስጥ እኔ በአረበኛ ብታነብ እኔ አንደርስታንድ እንዳላደርግም ሙዚቃ አይዋ በአማርኛ ነው እያልኩ ያለሁት። አሁን እኔ መሰለኝ ጋይስ እዚህ ጋር 2600 ሰው አለ። እነ ሙሴ እነ ኢሳያስ የለኛ አይደለችም እንዴ? እኔ አልረዳም አረበኛ አልሽ። እሱ አንቺ ችግር ሆነ ይቀራል። ታዲያ ወገናችን እሱ እዚህ ጋር ሰው ጤነኛ ነሽ አይ ምናምን አይባልም። መመለስ ከቻልክ መለስ፣ ሀዘሮች ደግሞ ይቅርታት ያልቻልኩም ነው የሚባለው። እኔ አረበኛ በአማርኛው ብታረግ ደግሞ ሙሉውን ሰውን አንተ ጤነኛ አይደለም ብለህ ብልግና ነው ገብቷል። ስለዚህ ደግሞ እኔ ባለጌ ስላልኩኝ በስርዓት ነው ይኸውላችሁ። በእግዚአብሔር ብለው ሲጠሩ እነሱ በእስልምና አላህ ብለው ይጠሩታል ማለት ነው። አብዛኞቹ እስላሞች የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት አይደለ? አውቃለሁ አላህ ብለው ይጠሩታል። እስኪ እኔ አንድ ጥያቄ አለኝ። እስኪ ልጠይቅ። በቃ አላህ የሚለውን ስም የአረብ ክርስቲያኖች ይጠቀሙታል፣ ይጠሩታል። ክርስቲያን ይጠቀሙታል። መልካም ኦኬ። እሱ እሺ፣ አንዴ ቆይ፣ አንድ ለእናቱ ፕሊዝ። ኦኬ እሱ አላህ ብለው ይጠሩታል። አሁን አንተ ሙሴ ያስተማረውን በሙሉ ትቀበላለህ? አሁን ይሄ ሌላ ጥያቄ ነው። አይ ኦሪት ነው፣ ነብይ ነው። ምክንያቱም ይሄ ክርስቶስ ከመወለዱ ፊት የነበረ ሙሴ መጀመሪያው ነብይ ነው። ትቀበላለህ? መቀበል አለመቀበል የሚለውን እሺ ላስረዳሽ። ደግሞ ኦኬ ሙሴ ከተናገረ እውነት ብለን የምናምናቸው ነገራቶች እንቀበላለን፣ እናረጋግጣለን። ለምሳሌ ሙሴ ነው አይደለማ እሱ። አሁን ለምሳሌ እኔ ቁርአን ይሄን እቀበላለሁ ይሄን አልቀበልም ትለትላችሁ። ምክንያቱም መጽሐፍ ቅዱስ ሜኖ ምንድን ነው? ቁርአን ሜኖ ስላልሆነ፣ ስለዚህ ሜኖ እንዳለ ነው እንጂ መቀበል ያለብህ ይሄን አልቀበልም ይሄን እንደን አይባልም። አይ ቲንክ ሶ እንዴት እንደሆነ ላስረዳሽ፣ እድል ስጪ ላውራ። አሁን በመጽሐፍ ቅዱስ ላይ ያሉትን እውነታዎች እኛ እንክድም እንቀበላቸዋለን። ለምሳሌ ሙሴ ነብይ ነው ወይ ብትለኝ፣ አሁን ሙሴ ነብይ ነው አምናለሁ። አንደኛ። ሁለተኛ ሙሴ በበትሩ ባህርን ከፍላሉ ታቦት ከፍላሉ አንሰርፋል ብዬ አምናለሁ። ሁለተኛ ያቸው ቦታቸዋል። አንድ ጊዜ ቆስ የጌታችን የኢየሱስ ክርስቶስን ስም ያው በአረብኛ እንደ አምላክነቱ አምላክ መሆኑን ስለሚያውቁ ያው እስላሞች አላህ ብለው ይጠሩታል። ገብቶሻል? ክርስትናን የሚያመልኩ አይደለም፣ ኢየሱስ ክርስቶስን አይደለም አላህ የሚለው መጽሐፍ ቅዱስ። ኢየሱስን የትኛውን ቦታ ላይ አላህ ብሎ አይጠራም። የኢየሱስን አምላክ ነው አላህ የሚለው፣ የኢየሱስን አምላክ ገብቷል። ችግራችን እዚህ ጋር ነው። እስኪ አንድ ጥያቄ ነበረኝና ትንሽ ጥያቄ ናት፣ ደቂቃ ማትሞላ። ምናችን ጥያቄ እስኪ መልስልኝ ከይቅርታ ጋር ያው ዘልዬ ስለገባው ይቅርታ።
እሺ እስልምና ያው እስልምናን ሃይማኖት ብሎ መጥራት አይቻልም። ሃይማኖት መካልክ ያው ሃይማኖት ማለት የእግዚአብሔር ስም ነው። እስልምና እምነት ብለን እንወክለው እና ያው እስልምና ወይም ቁርአን ለወረደለት ለመሐመድ ነው ይባላል አይደለ? ትክክል ነኝ? ለእርሳቸው ነው ወረደ። እሺ እና ያው እስልምና እምነት ወይም እስልምና እምነትና ቁርአን ለመሐመድ ነው የወረደለት። መሐመድ እንደ ረሱል ሆኖ ታዛዥ ሆኖ ለመላው ህዝብ ያው ለእስላሞች ሳይሆን ለመላው ህዝብ ያው እስልምናን እንዲቀበሉ እስልምና ቀጥተኛ እምነት እንደሆነ እያለ አስረድቶናል። እና እስኪ ቁርአን ስለ መሐመድ ጀነት ስለ መግባቱ እና በጀነት ውስጥ እንደሚኖርና እንደማይኖር እስኪ ምን መረጃ አለ? እስኪ መረጃውን እስኪ ገልጠህ አሳይ። መሐመድ በጀነት ውስጥ እንደሚኖር በቁርአን ውስጥ እስኪ ያሳይ፣ ወይም ጀነት ገባ የሚለውን እስኪ ያሳይ። እሺ ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም አይደለም ጀነት መግባት የጀነትን በር እኔ ነኝ የማስከፍተው ብለው ተናግረዋል። ማንም ከእርሳቸው በፊት ገነትን አይገባም። የገነትን በር ቁልፍ ያላቸው የሚያስከፍቱ እሱንም ማን ያውቃለሁ? እሱንም አውቃለሁ። የጀነት በር የሚከፈተው በእኔ ነኝ፣ ጀነት የምገባው እኔ ነኝ ብሏል። ግን ካልን ግን አንድ ሰው ወደ የሆነ ቦታ ሄዷንና እየኖረ ነው። ልዩነት አለው። እዚህ ላይ አጥብቀህ ያዝልኝ። ገብቶሃል? አንድ ሰው በጀነት ውስጥ መኖርና አለመኖሩን ማወቅ መቻል አለብህ። ግን የጀነት በር በእኔ ነው የሚከፈተው ማለት አይቻልም። እስኪ የጀነት በር በሱ ከሆነ የተከፈተው በጀነት እስካሁን በጀነት ውስጥ እንደሚኖር ምን መረጃ አለህ አንተ? በቁርአን ውስጥ መሐመድ በጀነት ውስጥ እንደኖረ ምን መረጃ አለህ? እስኪ ያሳይ። ጀነት እንደሚገባ ወደፊቱን አያውቅም እያልከኝ ነበር። ያውቃሉ፣ ጀነት እንደሚገቡ ተናግረዋል። የጀነትን በር በእርሳቸው እንደሚከፈት ተናግረዋል። ማስረጃ ላሳይ። እሱንም አውቃለሁ። በቁርአን ውስጥም አለ። አወል ባብ እንዲህ ብሏል። አወል ባብ ጀና ይፍታህ ቢመሐመድ ብሏል። አወል ጀና አትኩላና ብሏል። የጀነት በር መጀመሪያ ጀነት የምገባው እኔ ነኝ ብሏል። እሱም አለ። ግን ተሳስተሃል። እንደሱ አይደለም የሚል እሺ አዳምጠኝ። ግን መሐመድ በጀነት ውስጥ እንደሚኖርና ገባ የሚል መረጃ ሳይሽ የጀነት በር በእኔ ነው የሚከፈተው፣ ጀነት የምገባው እኔ ነኝ ብሏል ነው። እሺ አሁን ጀነት ገብቷል ወይ ነው ጥያቄ? ኧረ ጉድ! አሎ ገብቷል ነው